ሰላም 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 ብያለሁ። ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን ደህና ነኝ። የክርስቶስ ፍቅር በያላችሁበት ይድረሳችሁ ጓደኞቼ። ዛሬ ደግሞ ይዤላችሁ የመጣሁት የስዊት ብስኩት አሰራር ነው። ስዊት ብስኩት እንዴት እንደሚሰራ በእኔ ያሳያችኋለሁ ማለት ነው ጓደኞቼ። ይሄን ብስኩት ለመስራት የሚያስፈልጉ ነገሮች እዚህ ጋር ድርሙ ይፓለኝ ውስጥ ያለው ሁለት እጠቀማለሁ ማለት ነው። ድርሙ ይፓለኝ ብስኩት ያስፈልገናል። እዚህ ጋር ክሬም ከረሚል ሁለት ክሬም ከረሚል አለኝ እና ሁለት ቅሽታ፣ ይሄ ቅሽታ ፎክ ክሬም ማለት ነው። ይሄ ሁለት አለኝ። እዚህም ሁለት ማለት ሁሉንም ሁለት ቅሽታ፣ ሁለት ይሄ ድርሙይት አለኝ ማለት ነው። ለኬክ ለሁሉም ነገር እንጠቀምበታለን። ይሄ ሁለት ቅሽታ ድርሙይት፣ ሁለት ክሬም ከረሚል፣ ሁለት ብስኩት አለን። ይሄ ደግሞ ቺዝ አለን፣ ጅብን ከይሪ ማለት ነው። ፍሬሽ ሚልክ አለን እዚህ ጋር። ከዛ እንዴት እንደሚሰራ አሳያችኋለሁ ማለት ነው ጓደኞቼ። አሁን ትንሽ መጀመሪያ ትንሽ ወተት አደርጋለሁ። ከዛ ይሄን ክሬም አደርጋለሁ ቅሽታ። እዚህ ጋር ይሄ ጅብን ከይሪና ይሄ ማለት ነው ከይሪ ጅብን ከይሪና ቅሽታ አደርጋለሁ ማለት ነው። ይሄ እንደምታዩት ይሄ ድርሙይቱ ውስጥ ላይ ያለው ይሄን ማለት ነው ማድረገው ሁለት አደርጋለሁ። ይሄን ይሄ ክሬም ከረሚሉ ውስጥ ላይ ያለውን ይሄን ጥቁሩን አናደርገውም። ይሄኛውን ነጩን ብቻ ነው የምናደርገው ማለት ነው። አሁን ይሄን ከረሚል አደርጋለሁ። እንደዚህ በአንድ ላይ ሚክስ ካደረግን በኋላ ማሽናችን እንትን አድርገን መፍጨት ነው ጓደኞቼ። ከዛ ማሽናችን እንደዚህ አድርገን እንፈጫለን።
ጨርሰናል። ቀጣዩ ሜኑ ነው። እዚህ ጋር እንትን አለ፣ ይሄ ሳህን አለ፣ ባይሬክስ አለ እዚህ ጋር እዚህ ጋር ትንሽ በታች ክሬም አድርጌያለሁ። እዚህ ጋር መጀመሪያ እንደዚህ አደርጋለሁ። ከዛ ብስኩቱን ይሄ ወተት አድርጌያለሁ እዚህ ጋር ብስኩቱን እንደዚህ አንድ ጊዜ ማለት ነው፣ በዚህና በዚህ አንድ ጊዜ፣ ከዛ እንደዚህ እናደርጋለን። አንድ ጊዜ በዚህ በቃ በግልባጩ አንድ ጊዜ፣ በዚህኛው አንድ ጊዜ ማለት ነው። ብስኩት ስለሆነ ከራሰ በጣም ይቆረስብናል ማለት ነው ጓደኞቼ። ይሄ እንደዚህ ያደረግን እንሰራለን። ይሄን አንድ ዙር ከጨረስን በኋላ መልሰን እንደዚሁ ማለት ነው በላይ በላይ ያደረግን እንሰራለን። እዚህ ጋር ክፍተት ካለ ብስኩቱን ከሁለት አድርጋችሁ እንደዚህ ሙሉት፣ እንደዚህ ያለ። ከዛ አሁንም ክሬሙን በላይ እናደርጋለን። አሁንም ብስኩታችን እንደዛው በላይ ያደረግን እንሰራለን ማለት ነው ጓደኞቼ። የምታውቁት ብዙ እህቶቼ ትሰሩታላችሁ። ለምታውቁት እንግዲህ የሁላችንም አሰራር ሊለያይ ይችላል ማለት ነው። የሁላችንም ብናየው የበለጠ እውቀት ይሰጠናል እንጂ ምንም አይጎዳም ጓደኞቼ። ለማታውቁት ደግሞ በእኔ አሰራር እንደዚህ ነው የምሰራው፣ ይጠቅማችኋል። እዩት። እዚህ ጋር ከፍታቱ እንደዚህ ሙሉት። አሁንም ክሬማችን እናደርጋለን በላይ። ይሄ ጅብን ኬሩ ያደረኩት በጣም ነው የሚያጣፍጠው ጓደኞቼ፣ በጣም ማለት ነው። ከወተቱ እሱ በጣም ጣዕም ይሰጠዋል እና እስከምትፈልጉት መጠን ድረስ እንደዚህ ያደረጋችሁ በላይ በታች ማድረግ ነው። ህጻናቶች በጣም የሚወዱት፣ በተለይ አረብ ቤት የሚሰሩ ልጆች፣ እንግዲህ እናቶች ልትኖሩ ትችላላችሁ፣ ልጆች ያሏችሁ፣ እንግዲህ ገና ደግሞ ልጅ የሌለም ቢሆን ተምሮ መቆየት ጥሩ ነገር ነው ጓደኞቼ። በተለይ አረብ ሀገር የመጣ ልጆች ሙያ ብንለምድ በጣም አሪፍ ነገር ነው። ምክንያቱም በኋላ ይቆጫል። እውነት ብዙ ሙያ አለመልመድ በጣም ይቆጫል። አሁን ምን በቃ ተምሬ የመጣው ከውጭ ሂጄ ሰው ሀገር ሂጄ ምንድነው እንደው ጽዳት ብቻ ነው ወይ? እኔ በራሴ ራሴን የወቀስኩበት ጊዜ ያለኝ እውነት ልንገራችሁ ማለት ነው። እና አንዳንዴ ራሳችን የምንወቅስበት ነገር ምን ይዤ መጣው እንላለን። ባረባ ነገር ጊዜያችን ከምናሳልፍ ያው ትንሽ ትንሽ ሙያ እየለመድን ቢሆን ደስ ይለኛል ጓደኞቼ። ይጠቅማችኋል፣ አይጎዳችሁም። ነገ ሁላችንም የልጆች እናት መሆናችን አይቀርም። ልጆቻችን ተንከባክበን ለማሳደግ ይሄ ደግሞ ለልጆች በጣም ጥሩ ነገር ነው። መጨረሻ ላይ እንደዚህ ክሬሙን አድርጋለሁ ጓደኞቼ። አይዞሽ በርቺ ያላችሁ ለምታበረታቱ ጓደኞቼ በጣም ከልብ ነው የማመሰግነው ጓደኞቼ።
እወዳችኋለሁ፣ አከብራችኋለሁ። ያው አዲስ በሆነው ሁላችሁም አይዞሽ በርቺ እያላችሁኝ ነው። ያው በተመቸልኝ ጊዜ የምችላቸውን ነገሮች ቀስ እያደረኩኝ አቀርባለሁ ማለት ነው ጓደኞቼ። ይህን ይመስላል። የምትፈልጉ ልጆች ካላችሁ በላይ ቸኮሌት ማድረግ ይቻላል። እኔ ግን ቸኮሌት አልፈለኩም። አሁን ዝም ብዬ ነው የማደርገው። ቸኮሌት ለሚፈልግ ሰው ማድረግ ይቻላል፣ እንደዚህ ዲኮር ማለት ነው። እኔ አሁን አልፈለኩም፣ ዝም ብዬ ነው የምሰራው ጓደኞቼ። ይሄን ይመስላል። ቀላል አሰራር ነው፣ ጊዜ አይፈጅም። ቆንጆ ሲዩት ነው ጓደኞቼ። በጣም የማመሰግነው ቪዲዮዬን ለምታዩልኝ፣ አይዞሽ በርቺ ለምትሉኝ ጓደኞቼ በሙሉ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ጓደኞቼ። ይሄን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ ጓደኞቼ፣ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ ጓደኞቼ። መልካም ጊዜ